ሃይ ጋይስ እንዴት ናችሁ? እስቲ ዛሬ ጓደኛዬ ልደት ነውና አብረን እንዘጋጅ። ስማር ከፍሬሽ ጀምሮ እስከ 4ኛ አመት ድረስ አንድ ላይ የነበርን ጓደኛዬ ናት እና በጣም ነው የምወድሽ የኔ ቆጆ። ሃፒ በርዝዴ። ሁሉ ብዙ ነገር አንድ ላይ ያሳልፈናል እና አሁንም ልንመረቅ ነው። ለዛ ደግሞ እስቲ ለልደቷ ዛሬ የመጨረሻ ልደቷ ነው እና አብረን እንዘጋጅ ለማለት ይሄን ጫማ ነው የመረጥኩት። ከለበስኩ በኋላ ያው አንድ ላይ ባይሄድም ዝም ብዬ ነው የመረጥኩት። ከዛ በኋላ የእጅ ጌጦቼ ምናምን ካደረኩኝ በኋላ ቦዲ ስፕሬይ እና ሽቶ ምናምን ማድረግ ጀመርኩ። ያው ብዙም እንኳን ባይዘነዝ በሽቶ እንኳን ፋን በል ብዬ ነው እዚህ ጋር ያው ሽቶውን አርጌ ከጨረስኩኝ በኋላ እዚህ ጋር ቦርሳውን ያስኩኝ። ያው እቺ ቦርሳ ምን ነው ሁሉ ጊዜ በዛች ምናምን እንዳትሉ ግን ያው በትንሹም ቢሆን ዘንጫለሁ ብዬ አስባለሁ ባይበዛም እና ከዛ ወጣን። እቺ ናት ባለ 4 አመት ጓደኛዬ። ከዛ በኋላ ወጣን እየሄድን ነው እዚህ ጋር ባጃጅ ውስጥ ገፍተን ማለት ነው። ከዛ ምግብ ቤት ውስጥ ምናምን ደረስን ዝም ብለን ያወራን። ከዛ እዚህ ጋር ፎቶሾፕ አለባት አንዷ ልጅ ያነሳቻት ማለት ነው። እንደዚህ ፎቶ የምትነሱ ልጆች ግን የሆነ የምትጠጡት ነገር ይዛችሁ ልላችሁ ነው። ለማንኛውም ምግባችን ደረሰ። እዚህ ጋር እየበላን ነው። ወይኔ ምግብ ይደገም። ያው የግቢ ተማሪ ሲሆን እንግዲህ እንደዚህ አይነት ምግብ ያስተርፋል ማለት ዘበት ነው። ሃፒ በርዝዴ። እናንተም ደህና አምሹ ባይ